ከተወሰነ ጊዜ በኋላም ጸጥ ረጭ ባለው ምሽት መታጠቢያ ክፍል ውስጥ ሻሮን ሰውነቷን እየታጠበች ሳለ ከውጭ ላይ አንድ ሰው እንደሚመለከታት አስተዋለች። ሻሮንም እያያት ያለው ሰው ዲላን መሆኑን ተረድታ በመደናገጥ እዚህ ምን ታደርጋለህ ብላ በማላዘን ብትጠይቀው ዲላንም ምንም ምላሽ ሳይሰጣት ልብሱን አውላልቆ ወደ እሷ መቅረብ ጀመረ። ሻሮንም ሳታስቆመ ወንድ የተጠማ ገላዋ ላይ ሰፍሮ እያገላበጠ ዓለሟን ያሳያት ይጀምራል። Dylan. Sorry. ፊልማችን የሚጀምረው መልከ መልካሟን ሳሮን የተባለችን እቺኛዋ ሳትሆን እቺ የተባለችን የ45 ዓመት ሴት እያስተዋወቀን ነው። ከጥቂት ወራት በፊት አንድ ማንነቱ ባልታወቀ ግለሰብ ባለቤቷ በሌሊት ወደ ቤቱ ሲመለስ በስለት በተደጋጋሚ ተወግቶ ሕይወቱ ያልፋል፣ ገዳዩም ያመልጣል። ሻሮንም በደረሰባት የባሏ ከዚች ዓለም መሰናበት ክፉኛ በሐዘን ትጎዳለች። አንቶኒም የተባለ ብቸኛ ልጅ አላት። እሱም በአባቱ ሞት በሐዘን ውስጡ እንክትክት ወጥቶ የተሰበረ ሲሆን ይህ ወቅት ለሻሮን በሚያሳዝን ሁኔታ ፈታኝ ጊዜ ነበር። ሻሮንም የባሏን ግድያ የሚመረመር የፖሊስ መኮንን ጓደኛ ያላት ሲሆን ባረንስም በቅርቡ የባሏን ገዳይ እንደሚያገኝ ያሳውቃታል። ሁለቱም ትውውቃቸው ትምህርት ቤት ከተማሩበት ጊዜ ጀምሮ ባረንስ ለሻሮን ልቡ የተለየ ስሜት እንዳለው ቢገልጽላትም ምላሿ ግን ከጓደኝነት ያለፈ ስሜት እንደሌላት ነገረችው። በሌላ በኩልም አንቶኒ የኮሌጅ ትምህርቱን ብሎ የጀመረ ሲሆን ነገር ግን በተፈጥሮ ትንሽ አይናፋር ልጅ በመሆኑ በትምህርት ቤት ውስጥ ጓደኛ የሌለው ጭምት ተማሪ መሆኑን እናስተውላለን። አንድ ቀንም በኮሌጅ ውስጥ ብሬንት የተባለ ወጠጤ ልጅ አንቶኒ ሎከር ላይ ለጥፎ ሲያስጨንቀው በዚያው ጊዜ ዲላን የተባለ 19 የዳመራ በዓላት ላይ ችቦ ያነደደ የ19 ዓመት ልጅ በቦታው ደርሶ ብሪያንትን እንዲያቆም ሲያሳውቀው ብሪያንትም አንቶኒን ትቶት ከቦታው ይሰወራል። ዲላንም በኮሌጅ ውስጥ ባለው ማራኪና ብልህ ባህሪው ምክንያት ሰዎች በፍጥነት ወደሱ ይሳባሉ። በኮሌጁም የዲላን ስም አድጎና ተመንድጎ እውቅና ይናኘ ሲሆን አንቶኒም በትምህርት ቤታቸው ውስጥ ሜጋን የተባለችውን ልጅ ለረጅም ጊዜ ከልቡ እንደሚያፈቅራትና ነገር ግን እሷን የማናገር ምንም አይነት ድፍረት እንደሌለው ያስመለክተናል። ዲላንም ይህም በማስተዋሉ ወደ ሜጋን በመሄድ አንቶኒ በሷ ፍቅር ጨጓራው እየጨሰ እንደሆነ ገልጾላት ከዚያም ወደ አንቶኒ ሜጋንን በመውሰድ ያስተዋውቃታል። አንቶኒም ከሜጋን ጋር በማውራቱ የሰራ አካላቱ ሙሉ ደስታ ይወረዋል። ከተወሰነ ጊዜ በኋላ አንቶኒ መላበሻ ክፍሉ ሳለ ዲላን ወደሱ ይመጣል። አንቶኒ ማንም ሊረዳው ባልፈለገ ጊዜ እሱ ለምን እንደሚያግዘው ጠየቀው። ዲላንም በቀስታ አባቱ እንዳረፈ እንደሰማና ያለ አባት ሕይወት ምን ያህል ከባድ መሆኑን እንደሚረዳ መለሰለት። አክሎም የገዛ አባቱ ሕይወቱን እንዳጠፋና አሁን ላይ ህመሙን ቻል አድርጎ ካጎቱ ጋር መኖር ጀምሮ እንደሰነበተ ነገረው። ቀስ በቀስም ሁለቱ ጥሩ ጓደኛ ሆነው ቁጭ ይላሉ። ከዕለታት አንድ ቀንም ዲላን አንቶኒን በመኪናው ወደ ቤቱ ሸኝቶት በዚያውም አንቶኒ ከእናቱ ጋር ያስተዋውቀዋል። ዲላንም ሻሮንም በሚያስተውላቸው በሚግበጠበጡ እንግዳ አይኖች ይመለከታታል። አንቶኒም እናቱ ምሽት ላይ የክፍል ጓደኞቹ የሚመጡበትን አደገኛ ፓርቲ በቤታቸው እንዲዘጋጅ ጠየቃት። ከሰዓታት ቆይታ በኋላ ማታ ላይ የአንቶኒ ቤት በክፍል ጓደኞቹ ተጨናንቋል። የመዋኛ ገንዳውን ከበው እየተዝናኑ ነው። ፓርቲው ላይም ዲላን አንቶኒም የወደዳት ሜጋን እዛው በቤቱ ስትገኝ አንቶኒም ሰፍ በማለት ሜጋንም ማናገሩን ጀምሯል። ሻሮንም ባሏ ካረፈ በኋላ ለመጀመሪያ ጊዜ አንቶኒ በመደሰቱ የሱ ደስታን በማየቷ ጥሩ ስሜት ይሰማታል። ነገር ግን ዲላን የረሳችውን እንግዳ አይነት እይታ እያያት ነበር። በዚህም ሻሮን ትደናገጣለች። ከተወሰነ ጊዜ በኋላም ዲላን ከመዋኛ ገንዳ ወጥቶ ወደ ቤት ውስጥ ይገባል። ቀጥሎም ወደ ሻሮን ክፍል ደርሶ በጠረጴዛው ላይ የተቀመጠውን የቤተሰብ ፎቶ በማንሳት በጥንቃቄ መመልከት ጀመረ። ሻሮንም በድንገት ወደ ክፍሉ
ክፍሏ መጣች። ይህም ዲላንን ሲያስገርመው ሻሮንም እዚህ ምን እያደረገ እንደሆነ ስትጠይቀው ዲላንም ሰበቦችን በመደርደር ወደ ሽንት ቤት መሄድ ፈልጎ ነገር ግን በስህተት ወደዚህ እንደገባ መለሰላት። ከዚያም ሻሮንን ትኩር ብሎ ተመልክቶ ያለ ባል መኖር ምን እንደሚመስል እንደሚያውቀውና ምክንያቱም አባቱ በዚህ ዓለም ላይ አለመኖሩ በጣም እንዲናፍቅ እንዳደረገው ነገራት። ሻሮንም ዲላንን ካዳመጠችው በኋላ በመጥፎ ስሜት ትዋጣለች። ዲላንም ፓርቲው እንዲዘጋጅ ስለፈቀደች አመስግኗት ይሄዳል። በመነጋታውም ዲላን ሻሮን ሁለተኛ ቤቷን መሸጥ እንደምትፈልግ ሰማ። ምክንያቱም የባለቤቷ ትዝታ በቤቷ ውስጥ በጣም ይሰማት ነበር። በዚህም ቤቷን ለመሸጥ ወሰነች። ዲላንም ከሻሮን ጋር በመሆን ቤቱን ለማየት ሄደ። እዚያም ደርሰው ዲላን ከአጎቱ ጋር እንደሚኖርና አጎቱን ቤት መግዛት እንደሚፈልግ ለሻሮን ነግሯት እሷም ቤቷን ማሳየት ጀመረች። ሁለቱም እርስ በርስ መነጋገር ቀጥሏል። ሻሮን ስለ ዲላን ማሰብ ጀምራለች። ይህንን ዲላን አውቋል። በማግስቱም ዲላን የአንቶኒን የልብ ንግሥት የሆነችው የሜጋንን ስልክ ቁጥር ሰጠው። አንቶኒም እውነተኛ ጓደኛ እንዳገኘ ይሰማዋል። ዲላንም እና አንቶኒ ቤት መመላለሱን ቀጥሏል። እናም ሻሮን በዚህ ደስተኛ ነች። ከጥቂት ቀናትም በኋላ ሻሮን በቢሮ ሳለች በቀድሞ ጊዜ ካልቋጨቻቸው ጉዳዮች ከአንዱ መረጃ የያዘ ኢሜል ደረሳት። ሻሮንም ይህንን ኢሜል ካየች በኋላ ፈርታለች። ወዲያውኑም ለጸሐፊዋ ስለ ጉዳዩ ዝርዝር መረጃ ትነግራታለች። ጸሐፊዋ ኬቲም ጉዳዩን ለፖሊስ ጓደኛዋ እንድትነግረው ትመክራታለች። ሻሮንም ስላለፈው ሕይወቷ ማንም እንዲያውቅ ባለመፈለጓ ለመርማሪ ፖሊሱን ከመግለጽ ትቆጠባለች። ምን አድርጋ ይሁን? ጸጋ ተልከሰከሰች፣ ካደች ነው እንዴ? ይህ በእንዲህ እንዳለ በኮሌጅ ውስጥ ዲላን ከሜጋን ጋር ቀጠሮ በመያዝ ጣፋጭ የፍቅር ጊዜ ማሳለፍ እንዳለበት ለአንቶኒ ነገረው። አንቶኒም ድፍረቱን ሰብስቦ ሜጋንን እንዴት እንዲወጡ ጠየቃት። ሜጋንም ለአንቶኒ ልቧ መንቦጭቦጭ ጀምሯልና በደስታ ትስማማለች። ማታ ላይም ዲላን ሜጋንን ይዟት ወደ አንቶኒ ቤት ይመጣል። ከመኪናውም ወርዶ አንቶኒን ቀጠሮ ቦታቸው ሜጋንን ይዟት እንዲሄድ መኪናውን ሰጠው። አንቶኒም ከመሄዱ በፊት ዲላንን አመስግኖት ወደ ቀጠሮ ስፍራ ከነፈ። ዲላንም አንቶኒ እስኪመለስ ድረስ እቤት ለመቆየት ወሰኗል። ሻሮን እና ዲላንም እቤት ውስጥ ሆነው ወሬያቸውን ቀጥሏል። ሻሮንም ባሏ ማርክ ለሷ ምንም ደንታ እንደሌለው እንደሚሰማ ገልጻለት። ዲላንም ባለቤቷ የጻፈው መጽሐፍ እንድትቀደው ይነግራታል። ሻሮንም ሐሳቡን እንደወረደ ተቀብላ እንዲሁ ታደርጋለች። ከዚያም እረፍት ይሰማታል። ከተወሰነ ጊዜ በኋላም ጸጥ ረጭ ባለው ምሽት መታጠቢያ ክፍል ውስጥ ሻሮን ሰውነቷን እየታጠበች ሳለ ከውጭ ላይ አንድ ሰው እንደሚመለከታት አስተዋለች። ሻሮንም እያያት ያለው ሰው ዲላን መሆኑን ተረድታ በመደናገጥ እዚህ ምን ታደርጋለህ ብላ በማላዘን ብትጠይቀው ዲላንም ምንም ምላሽ ሳይሰጣት ልብሱን አውላልቆ ወደ እሷ መቅረብ ጀመረ። ሻሮንም ሳታስቆመ ወንድ የተጠማ ገላዋ ላይ ሰፍሮ እያገላበጠ ዓለሟን ያሳያት ይጀምራል። ይህ በእንዲህ እንዳለ አንቶኒ ሜጋን ጋር በመሆን አንድ ሬስቶራንት ላይ እራት በልተው እየተመለሱ መኪናዋን አቁመው ከንፈር ለከንፈር ተላልሰው ብዙም ሳይገፉ እንደ ስቶቭ የጋለ ስሜታቸው ላይ ውሃ ቸልሰው ተረጋግተው አንቶኒ ሜጋንም ቤቷ አድርሷት ወደነ ዲላን ይመለሳል። ቤትም ደርሶ ከሜጋን ጋር አሪፍ ቀን እንዳሳለፈ ለዲላን ነገረው። ዲላንም ደስ ብሎት መኪናውን ይዞ ወደ ቤቱ ይሄዳል። የሚገርመው ነገር ዲላን የሚኖረው ደሳሳ ጎጆ ሲሆን ሕይወቱንም በማስመሰል ብቻ የተለበጠ እንደሆነና የሚያሽከረክረው መኪና ሳይቀር የብድር ነው። በተጨማሪም ዲላን እነዛ ኢሜሎችን ፖስታዎችን ለሻሮን በመላክ ሲያሸበራት የነበረው እሱ ሆኖ ቁጭ ይላል። አንቶኒንም ጓደኛ ለማድረግ ለረጅም ጊዜ ሲጠብቀው የነበረው ትልቁ የቅዱ አካል ነበር። ዲላንም ለጥቅሙ ብሎ የቀረባቸው ሚስጥራዊ ሰው መሆኑን እንረዳለን። በሚቀጥለውም ቀን በኮሌጁ ውስጥ ብሬንት የተባለው ወጠጤ ልጅ ሜጋንን ከአንቶኒ ጋር በመሆኗ እያሾፈ ሜጋንን መልስ ሳሰጠው አክሎም የአንቶኒ ጓደኛ የሆነው ዲላን ጥሩ ልጅ እንዳልሆነና ካላመነችው በቢሮ ውስጥ የተቀመጠውን ፋይል በማየት ማረጋገጥ እንደምትችል ይነግራታል። በሌላ ቦታም ሻሮን ቤቷን ዳግመኛ ማየት
እንደሚፈልግ ከዲላን መልእክት ደርሷት ማታ ላይ ሻሮን ዲላን ወደሚጠብቃት ሌላኛው ቤቷ አቀናች። ዲላንም ወዳለበት ደረሰች። እሱም ወደ እሷ በመቅረብ ግንብ ላይ ለጥፎ እየመጠመጣት ሳለ አንድ መኪና በርቀት እያለፈ በውስጡ ያለው ሰው በስልኩ ቪዲዮ መቅረጽ ይጀምራል። ዲላንና ሻሮንም ማንንም ሳያዩ ፍቅራቸውን ለመጨረስ ተንደርድረው ወደ ክፍሉ ይገባሉ። በማግስቱ ሜጋን ኮሌጅ ውስጥ ወደ አንቶኒ ቀርባ እናቱና ዲላን የሚሳሳሙበትን የቀረጸችውን የፍቅር ታሪክ ታስመለክተዋለች። በዚህም ጥርጣሬያቸው አይሎ ሜጋን ለአንቶኒ ወፈፌ የሆነውን ጓደኛውን እንደማታምነውና ባለፈውም ብሬንት በነገራት መሰረት የዲለንን ፋይል በቢሮ ውስጥ በድብቅ እንዳጣራችና ዕድሜውም 19 ሳይሆን 21 ዓመት ልጅ መሆኑን ነገረችው። ትምህርቱንም ከረጅም ጊዜ በፊት ትቶት እንደቀጠለና ትናንትም ሻሮንና እሱ በተገናኙ ሰዓት ሆነ ብሎ ደውሎ እንድታይ እንዳደረገ ገለጸችለት። ይህንን ሁሉ የሰማው አንቶኒም ሰማይና ምድሩ ዞሮበት በጸጥታ ተነስቶ ይሄዳል። ሜጋንም ከኋላው ትከተለው ጀምራለች። በመሃል ግን ዲላን ወደ ሜጋን መጥቶ ስልኳን ቀምጧት እሱና ሻሮን ያደረጉትን እየተመለከተ ሜጋንም ሞባይሏን ነጥቃው ከአካባቢው ስትሄድ ዲላንም ይከተላታል። ሻሮንም ከጻፊዋ ሜጋን ጋር በቤት ውስጥ ሳሉ አንድ ሰው ባምቢና ዲላን ሲሳሳሙ የሚያሳየውን ቪዲዮ እንደላከላት ይመለከታሉ። ሻሮንም ይህንን አይታው ትይዘው ተጨብጠው ታጣለች። ከደቂቃም በኋላ የበሩ ደውል ድምጽ ሲያሰማ ወደ በሩ ሄዳ መርማሪው እንደመጣ ትመለከታለች። ባረንስም የመጣው ከሟች ባለቤቷ የክስ ሂደት በመስተጓጎሉና እልባት ባለማግኘቱ ከምርመራው ሂደት እንደተቀነሰ ሊነግራት እንደሆነ አሳወቃት። ሻሮንም በመጨረሻ ስለ ቪዲዮ፣ ኢሜይሎች፣ ደብዳቤዎችና ስለ ሁሉም ነገር አፍረጥርጣ ትነግረዋለች። ባረንስም ካዳመጣት በኋላ በጣም ይወዳት ስለነበር ከዲላን ጋር በፈጸመችው መዳራት ክፉኛ ስሜቱ ተጎድቶ ህመሙን ዋጥ በማድረግ ይህንን ሁሉ ቀደም ብላ ብትነግረው ምናልባትም ጉዳዩ መፍታት እችል ይሆን ብሎ ይነግራታል። ሻሮንም መለሳ ስለ ሁሉም በደሏ ይቅርታ ብትጠይቀውም በቆመችበት ትቷት ይሄዳል። አንቶኒም ቆዝሞ ብቻውን ካለበት ከሜጋን ወደ ዲላን ቤት እንዲመጣ መልእክት ይደርሰዋል። አንቶኒም በብስክሌቱ ላይ ተንፈናጦ ወደ ዲላን ቤት እየከነፈ ያመራል። ቤቱም ቁልፍ ስለሆነ መደወል ጀመረ። ከመቅጽበት ግን ዲላን ከኋላው መጥቶ አንቶኒ ላይ ጥቃት በመፈጸም ፌንት ያስነቅለዋል። በተመሳሳይ ስልክ ወደ ሻሮን መልእክት በመላክ አንቶኒ ዛሬ ማታ ሜጋን ጋር እንደሚቆይ ይጽፍላታል። ከሰዓታት ቆይታ በኋላም ለሻሮን ሚስጥራዊ ከሆነው ሰው ኢሜል ይደርሳታል። መልእክቱም ሻሮን በሌላኛው ቤት በቶሎ እንድትደርስ ሲሆን ሻሮንም ይህንን ለመርማሪው አሳውቀው መኪናዋን በመያዝ ወደ ሌላኛው ቤቷ በምሽት ትጓዛለች። ከደቂቃዎችም በኋላ ቤቷ ደረሰች። ውስጥ ላይም በፕሮጀክተር ቪዲዮ ተከፍቶ ሲጫወት አየች። ዲላንም ከኋላዋ ይመጣል። ሻሮን ከረጅም ዓመት በፊት ከአንድ ሰው ጋር ድብቅ የፍቅር ግንኙነት እንደነበራትና እሱም ሰው የዲላን አባት ነበር። ነገር ግን የዲላን አባት ሁሉም ሰው ከሻሮን ጋር ስላለው ግንኙነት ያወቁ ስለመሰለው በሀፍረት ራሱን እንዳጠፋና ከዚያም በኋላ የዲላን እናት የባሏን ሞት መቀበል ከብዷት ከመጠን በላይ የአልኮል መርኮኛ ሆና ስትሞት ዲላንም ከዚያ ጊዜ ጀምሮ ሕይወቱ ገሃነም ይሆንበታል። ለዚህም ተጠያቂ ሻሮን እንደሆነች ያምናል። እናም እሷን ለመበቀል ከአንቶኒ ጋር ወዳጅነት በመፍጠር ሻሮንን ቀርቦ በፍቅር ጠብ ያደርጋታል። ከዚህ ሁሉ በኋላ ዲላን ቢላዋ አውጥቶ በዚህ ቢላዋ ባለቤቷን እንደገደለ ያረዳታል። ቀደም ሲልም የዲላን አባትም ራሱን ያጠፋበት በዚሁ ቢላዋ መሆኑን ተከትሎ ሻሮንም ቀጣዩዋ ተረኛ እንደሆነች አስባ ትሸበር ትጀምራለች። ዲላንም መከራዋን ለማርዘም ቢላዋን በእጇ ሰጥቶ አባቱ የራሱን ነፍስ ከስጋው እንደለየ እሷም የገዛ ሕይወቷን እንድትነጥቅ ያስገድዳታል። ካላደረገችም አንቶኒን እንደሚያሰናብተው ይዘትባት ይጀምራል። ሻሮንም ዲላንን ቸል በማለት ጭኑ ላይ በቢላዋ ቸንክራበት ትሸሻለች። ባረንስም በቦታው ደርሶ ሻሮን እውነታውን ሁሉ ዘረገፈችለት። ባረንስም ሽጉጡን በመያዝ ዲላንን መፈለግ ጀመሩ። ነገር ግን ዲላን
ከአካባቢው ሸሽቷል። ሻሮንና መርማሪውም አንቶኒን መፈለግ ቀጥሏል። መኖሪያ ቤቱም ሄደው ቢፈልጉትም እንደ ደሞዝ ቀን ርቆባቸዋል። በዚያውም አቅራቢያ ወዳለው ጫካ ያመራሉ። እዛው ደን ውስጥ አንቶኒና ሜጋን ዛፍ ላይ ተጠፍሯል። ከብዙ ጥረትና ድካም በኋላ ገመዱን ጎትተው በመታገል ራሳቸውን ነፃ ያወጣሉ። ይህ በእንዲህ እንዳለ ሻሮንና ባረንስ በጫካ ውስጥ ወደፊት መሄዳቸውን ቀጥሏል። ነገር ግን ባረንስ በከፍተኛ ሁኔታ ድካም ስለተሰማው ለማረፍ ይገደዳል። በድንገትም ዲለን ከኋላ መጥቶ ጎኑን ይወገዋል። ባረንስም መሬት ላይ ይዘረራል። ዲለንም ሽጉጡን ከተጋደመበት በማንሳት ወደ ሻሮን ደገነ። አንቶኒም ደርሶ በመሃላቸው ሲገባ ዲለን በንዴትና የቁጣ መንፈስ እናቱ ለአባቱ ሞት ተጠያቂ ስለሆነች ዋጋውን መክፈል እንዳለባት በማሳወቅ ይጮህበታል። ሜጋንም ከየት መጣች ሳይባል ከኋላ ስትይዘው መላው ቤተሰብ ከዲለን ጋር ግብግብ ይጀምራሉ። ሻሮንም ዲላንም በሽጉጥ ሰደፍ አናቱን አንዘራው ራሱን ታስተውና ለአንዴና ለመጨረሻ ልትገላገለው በማሰብ ጭንቅላቱን ለመበታተን ስደቅንበት አንቶኒ አስቁሟት ሕግ ፍርዱ እንደሚሰጠው ይነግራታል። ሻሮንም ከአንቶኒ ጋር ተስማማለች። ከጥቂት ወራት በኋላ አንቶኒ እናቱን ይቅር በማለት ግንኙነታቸውን አሻሽለው ከመርማሪውም ጋር ያላትን ግንኙነት አድሰው በሰላም መኖር ሲጀምሩ እያየን ፊልማችን ያበቃል። እስከ ቀጣይ ቸር ያቆየን።